አብርሽ ግን ምንድነው ያደረክ ያለው? ምንድነው እየሆንክ ያለው ነገር ይታወቅክ ነው? ግን እንዴ የጅል ስራ ይሰራክ ነው ያለው። የሞኝ ስራ ይሰራክ ነው ያለው። በጣም የሚደብር ነገር ያደረክ ነው ያለው። ይሄ ነገር ሳይታወቅ ቀርቶ ይሁን አላቅም ብቻ እንዴ ሩታ እያደረገች ያለችው ነገር ምንም ሳይታወቅ ቀርቶ ነው? ምንም በቃ ሳትረዳው ቀርተ ነው? ይገባኝ አልቻለም እንኳን አንተ የምትሆነው ነገር አንተ የምታደርገው ነገር ምንም ልንገነዘበው ልናውቀው አልቻለም። እንዴ በዚህ ልክማ ይደብራል አብርሽ። በቃ ወደ ትዳር እንድትመለስ ትፈልጋለች። ለምንድን ነው አትመለሰው? ወደ ልጅ እንድትመለስ እንድትሰበሰብ ትፈልጋለች። ለምንድን ነው አትሰበሰበው አንተ? አሁንም ሄርሜላ ብለ ለምንድን ነው የምትጃጃለው እንዴ? ቤተሰብ ከዚህ በፊት ራሱን ትላንት አሁን ለምሳሌ ከሩታ ወደ ቤቱ እንዲመለስ ምናምን ስትጣ አብራ እንዲጠጣ አብራት አሪፍ ጊዜ እንዲያሳልፍ ወይን ጠጥቶ አሪፍ ጊዜ እንዲያሳልፍ እያደረገች ነበር። እንዴ አንድ ብርጭቆ ወይን ጠጥቶ በቃ ሻታውን በርግዶ ምናምን በቃ መቆም አልቻለም፣ መቀመጥ አልቻለም። ሰውየው ራስ ምታት ምናምን መጥቶበት ሌላ ታሪክ ውስጥ ገብቶ ነበር። እንዴ ከዚህ በፊት ግን ማን አስተውላችሁት እንደሆነ ከዚህ በፊት ደብረ ዘይት ላይ ከሄርሜላ ጋር አብረው ራት በልተው ወይን ጠጥተው ምናምን እንደዚህ አልሆነ እንደ ቁጭ ብለው የሄርሜላ ሩም ገብተው ምናምን እሳት ምናምን አጠገብ የሞቁ ጋቢ ለብሰው ምናምን ብዙ ነገር ተፈጥሯል እኮ። ለትውስታ እንዲሆናችሁ ግን ይሄን ቪዲዮ አይተነመለስና ደግሞ ትላንት የሚተለቀቀውን ቪዲዮ እናያለን። ከዛ ደግሞ እናነጻጽራለን ያለውን ነገር። መጀመሪያ ግን ቪዲዮ እንየውና እንመለስ። በቃ እንደው ከዚህ በላይ ባንሄድ ደስ ይለኛል። ምን እየበረደኝ ነው እንዴ? እንዴት ሊበርድ ይችላል? ሙቅ ሊልሽ እኮ ነው የሚገባው። አይደለም ሙቅ ሊል ነው የሚገባው፣ ግን አንድ እየጠጣው አይደለም። እዛ እሳቱ አጠገብ ወንበር ላይ ቁጭ ብለን ካምፋየር መሀል ላይ ማለት ነው። ቢያንስ ሰዓቱ ያሞቀኛል። ይሄም ስጠጣ ደግሞ ያሞቃልና ይንጸቅዛል። ይሄ ነገር እንግዲህ ብዙ ልምድ እንዳለው ሰው አጠይቅም። እሺ ከምታቅራጻው ወይም ከሚባል መጠጥ ሙቀት የሚፈጥረው እንጂ ቅዝቃዜም ሊፈጥር አይችልም። ስለዚህ ሙቀት ከፈጠረ እንሂድና እሳቱ ይሄንን ሙቀት ይፍጠር አይሻልም? በዚህኛው ቪዲዮ ላይ ምንም የሰካራነት ስሜት ይተሰማዋል። ትንሽ የመንገራገር ምናምን ሰክር ያለው መሰለኝ ምናምን ያለ ነው። ግን ከዛ በፊት ስለመጠጡ ማብራሪያ መጠጥ ያሞቃል ወይስ ያበርዳል፣ መጠጥ ጠንታ ይሞቀናል ወይስ ይበርደናል የሚለውንም ለሄርሜላ በስርዓት ያብራራላት ነበር። ስለመጠጥ ያለውን ነገር ሁሉን ነገር በሂደት ያብራራላት ነበር። ከዛ ሲነሳ ትንሽ ምናምን ሞቃለኝ ምናምን ትንሽ ያንገዳግደኝ ነው ምንድን የጨመርሽው ነገር አለ ምናምን ብሎ ሙድ ለመያዝ ሞከረ። እሺ ችግር የለውም እዚያን ሰዓት አልሰከርክም አብርሽ ሻታም አልመጣም አልበረገድክም ምናምን በቃ እሱ ችግር የለውም። አሁን ደግሞ ሩታ ፍቅር ሰጥታ አንተን ወደ ቤቷ ለመመለስ ከሷ ጋር ያለውን ነገር አሪፍ ሮማንቲክ የሆነ ጊዜ ለማሳለፍ እንድትችል ማለት ነው የጣረች ያለችውን ነገር ለምንድን ነው ፊልም ታደርግባት? የትላንትናውን ቪዲዮ ደግሞ እንየውና እንመለስ እስቲ። ደገፍ በሉ ወደኋላ ትንሽ እንደዚህ ወደኋላ ደገፍ። እንዴት ነው የምትከብደው? በእናትህ እሺ ቤተሰብ ቪዲዮን እንዳያችሁት ነው። ትላንት ደግሞ አንድ ብርጭቆ ወይን ጠጣው ብሎ ያዙኝ ልቀቁኝ ሲል ነበር። እንዲያረ ተው እኔ የትኛውም ሰው ማለት የትኛውም መጠጥ እንኳን ቀምሶ ማክሰው አንድ ብርጭቆ ወይን ምንም አያደርገውም። ምንም አያደርገው። በዛ ላይ ወንድ ሆናችሁ ወንድ ነው አብርሽ አይደል? ወንድ ሆኖ እንዴት ነው አንድ ብርጭቆ ወይን ሲያስመልሰው ምናምን? ይሄ ሳክስ ነው በቃ አብርሽ፣ ይሄ ሳክስ ነው። እንደ አንወሻሻ እንደኛም ወንዶች ነን እናውቀዋለን እኮ መጠጥ እንደሚያደርግ እናውቀዋለን። አንድ ብርጭቆ ወይን ይሄን ያህል አያደርስም። እንኳን ወንዶችን ሴቶችን እንኳን ምንም አያደርግም። ወይን ነው ቀስ ብሎ የሚሰራ ነው። እንኳን ብዙ ጠጣችሁ ምናምን ነው ቢያንስ እዛ ደረጃ ላይ እንኳን ብትደርሱት። በአንድ ብርጭቆ ወይን ግን ማንም እንደዛ ሊሆን አይችልም እንዴ! አረ ተው አብርሽ። ከዛ በኋላ ትላንት አስክሬሽን ነው እንጂ ቤት አስተኝሽኝ እኔ ካንቺ ጋር መሆን ፈልጌ አይደለም ምናምን ብለህ ሌላ ድራማ ልትሰራብን ነው እንዴ? አረ ተው አብርሽ እንዴ! ልጅቷ የምታደርገው ነገር ምንም እየታየክ አይደለም። ሩታ የምታደርገው ይሄ ሁሉ ነገር ምንም እየታየክ እኮ አይደለም አብርሽ።
እንዲህ ጎንበስ ቀና ስትል ለትዳሯን ለመመለስ እንዲህ ጎንበስ ቀና ስትል አንተን ከሷ ጋር ለማድረግ ወደ ልጅ እንድትመለስ የድሮ ፍቅራችሁ እንዲታደስ አብራችሁ እንድትሆኑ ያ የድሮ የሚያምረው ፍቅራችሁን የልጅነት ፍቅራችሁን አንድ ላይ እንድትቀጥሉ እንድታጣጥሙት የምታደርገው ነገር ሳይታይ ቀርቶ ነው እንዴ አብርሽ? ወይስ እቺ ሄርሜላ የምትባል ልጅ ጋርዳክ ነው እንዴ? ከውበት እንኳን እኮ ከቁንጅና አንፃር እንኳን ብናየው ሩታና ሄርሜላ ምንም የማይገናኙ ሰዎች ናቸው። ይሄን ደግሞ አንተም ጠንቅቀህ ታውቀዋለህ። ሩታ ሄርሜላን በስንት እጥፍ ለማላችሁ ቡንስ ነው የምታደርጋት፣ በቁንጅና በሼፕ ኤቭሪቲንግ ማለት ነው። በሁሉም ነገር ሩታ ሄርሜላን እንደምትበጣ ሁላችንም የምናውቀው። ሩታ በጣም ቆንጆ ናት። ኢቨንም ማለት ነው ወልዳ እንኳን አንድ ልጅ ወልዳ የወለደች እንኳን አመስልም እኮ። ሰውነቷ እንዴት አባቱ ነው የሚያምረው! እንዴት አባቱ ነው ያማረባት! እሷ ራሱ እቺን የመሰለች እንቁ፣ እቺን የመሰለች የምታምር ሚስተር እንዴት ነው ጥላ የምትሄደው? እንዴት አስችሉክ ነው አብርሽ? እንዴት አስችሉክ ነው? እንዴት አስችሉክ ነው አንተ የሁሉ ነገር ያደረክ ያለው? እኔ እዚህ ውጭ ሆኜ እኮ ለአንተ ጉዳይ እንገበገባለሁ። እኔ አንገበገበኛል። ይሄ ያንተ ነገር ያንገበገበኛል። አንተ የምታደርገው ነገር፣ አንተ የምትሆነው ነገር በሙሉ ያንገበገበኛል። ስንት ነገር ያሳለፋችሁትን ህይወታችሁን ረስታችሁ የልጅነት ፍቅርን ረስተ አብርሽ፣ ሩታ እኮ የልጅነት ፍቅር ናት። ስንት ነገር ያየህባት ናት። የልጅ እናት ናት። የመጀመሪያ ልጅ እናት ናት። በዚህ ልክ ለምንድን ነው ፍቅሯን ላለመቀበል የምጥረው? ከሷ ጋር ያለህን ነገር ላለመቀበል አክሰፕት ላለማድረግ የምጥረው ለምንድን ነው? አሁንም እያታለለች እንደሆነች አሁንም በቃ ድራማ የሰረችብህ እንደሆነ ለምንድን ነው የምታስመስለው? ውስጥ እኮ ያን ነገር አምኖ ሩታን አሁንም እንደዛ ነገር ያደረገች እንደሆነ ውስጥ አምኖ፣ አንደበትህ ግን የሚያወራው ነገር ሌላ፣ አፍ የሚያወራው ነገር ሌላ፣ የማይገናኝ ነገር ነው ያወራ ያለው። ለምንድን ነው በዚህ ልክስ ድራማ የምትሰራው አብርሽ? አርፈ ለምን ነው ትዳር ላይ የማትመለሰው? አርፈ ለምን ነው ወደ ህይወት የማትመለሰው? ለምንድን ነው የምታደርገው እንደዚህ አይነት ነገር አብርሽ? ተው። እኔ ወንድም ነኝ። ተው። ይሄን ምክር የምሰጠህ እኔ ወንድም ነኝ። ተው በቃ ይቅርብ። ሄርሜላ ትብራብ፣ በቃ ትቅርብ። አርፈ ወደ ትዳር ተመለስ። አርፈ ወደ ልጅ ተመለስ። በጾሙም ደግሞ እኛንም ሌላ ነገር ሳትክተቱን። አሁን ጾም ነው እንዲህ አይነት ሴክሲ ነገር እያሳያችሁን እኛንም ወደ ሌላ ነገር አትክተቱን። በቃ እንደ አሪፍ እኮ ነው ፍቅር። እኛ አንጠላም፣ የፍቅር ጨዋታ ምናምን አንጠላም። የፍቅር ጊዜ ስታሳልፉ ምናምን እንኳን አንጠላም። እኛም ግን ጾም ነው በቃ። ሰው ሌላ ነገር ላይ ያስብ ለምን የምታደርጉት? አንተ ግን በቃ እኔ ሩታ ያደረገች ያለችው ነገር ለትዳሯ የከፈለች ያለችው መስዋዕትነት በእውነት በጣም የሚበረታታ በጣም ደስ የሚል ነገር ነው ያደረገች ያለችውና ከጎኗ ነው በዚህ ሰዓት መቆም ያለብህ አንተ። ከጎኗ ሆነ ምንድነው የሚያስፈልገው ነገር፣ ምንድነው መሆንልሽ ነገር፣ ምን ትሆኝልኝ፣ ምን ልሁንልሽ ነው ማለት ያለብህ እንጂ በዚህ ሰዓት እንዲያን ነገር ማድረግ ተገቢ አይደለም አብርሽ፣ በእውነት ተገቢ አይደለም። በቃ እቺን እንዳራዳ ልጅ ምናምን እንትን አድርገሽ ፊክስ አድርገሽ ወደ ትዳር ወደ ልጅ ምናምን ተመለስ በቃ። ይሄን ነው መመክሬ፣ ወንድምነት ምክሬ በጣም ነው። ግን ሩታ ያላደረግሽው ነገር ያደረግሽው ነገር በጣም ልትበረታች የምትገቢ ምርጥ ሴት ነሽና በዛ አጋጣሚ ሩታ የምታደርጊው ነገር ቀጥይበት፣ በርቺበት። አሁንም ቢሆን አብርሽ ወደ ልቡ ነው ይመለሳል፣ ወደ ህይወቱ ይመለሳል፣ ወደ ጭንቅላቱ ይመለሳል። አሁን ከጭንቅላቱ አይደለምና ወደ ጭንቅላቱ ሲመለስ አንቺን ማለቱ የማይቀር ነውና አሁን የምታደርጊው ነገር ቀጥይበት፣ በርቺበት ለማለት ፈልጋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ አመሰግናለሁ። በቀጣይ በሌላ ባሪፍ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። የዛ ሰው ይበላል።